ሰላም እንዴት ናችሁ? እኔ እዝራ አራራ ይባላለሁ። ዛሬ የምናየው የግሬድ 11 አይቲ ነው። እሱ የሚጀምረው ከዩኒት 1 ኢንፎርሜሽን ሲስተም ኤንድ ኢትስ አፕሊኬሽን ነው። ይህ ዩኒት ዘሎ በትልቁ ነገር ማለትም ስለ ሲስተም ከማውራቱና ከመጀመሩ በፊት ስለማን ነው የሚጀምረው? ከሱ ፊት ለፊት ስላለው ቃል ማለትም ስለ ኢንፎርሜሽን በማብራራት ነው የሚጀምረው። 1.1 ዴታ ኢንፎርሜሽን ኖውሌጅ እና ዊዝደም ብሎ ይጀምርልናል። ለምንድን ነው እንደዛ ብሎ የጀመረው? ምክንያቱም እነዚህ ቃላቶች ከማን ጋር ይመሳሰሉብናል ማለት ነው? ከኢንፎርሜሽን ጋር ይመሳሰሉብናል። ዴታ ኢንፎርሜሽን ኖውሌጅ እና ዊዝደም ስለሚያምታቱን እነዚህን ነገር ግልጽ አድርገን በማወቅ እንጀምር በማለት ነው የሚጀምረው። ስለዚህ እኛም በዚህ ቆይታችን የምናየው እነዚህ ነው። 1.1 እነዚህ ነገሮች እናያለን። ምንም ነገር ስንጀምር ኦልዌይስ ማወቅ ያለብን ለምንድን ነው ያን ነገር የምንማረው የሚለውን ነገር ነው። ኦብጀክቲቭን ማወቅ ያለብን። ስለዚህ ሁለት ኦብጀክቲቭ አለን። አንደኛው ዲፋይን ነው፣ ትርጉማቸውን ማወቅ። የነዚህ አራት ነገሮችን ትርጉም ማወቅ የመጀመሪያውና ግዴታ የሆነ ነገር እሱ ነው። ሁለተኛውስ ዲፍሬንሺየት ምን ማለት ነው? አንዱን ከአንዱ መለየትና ማወቅ ይጠበቅብናል። ስለዚህ እነዚህ ሁለት ነገሮችን ማወቅ አለብን ማለት ነው። ስንጨርስ ዲፋይን ኤንድ ዲፍሬንሺየት ማድረግ መቻል አለብን አራቱን ነገሮች። ስለዚህ እንጀምር። እሺ፣ መቼም ከእናንተ ውስጥ ጎግልን ጥያቄ ጠይቆት የማያውቁ ሰው የለም። ካልኩሌተርስ ትጠቀማላችሁ ወይም ደግሞ በቪዲዮ ምን እናያለን? ሰልፍ ድራይቪንግ ካር ራሱን የሚያሽከረክር ሹፌር አልባ መኪኖች እናያለን። እና እነዚህን የሚያመሳስላቸው አንድ ነገር አለ። ዘይ ዲሳይድ ይወስናሉ። ምን ማድረግ እንዳለባቸው እየወሰኑ ነው እነዚህ ነገሮች። ይገርማችኋል። ድሮ አለው ድሮ ነው የሚባለው። ድሮ ዲሳይድ ኤንድ አክት ማድረግ የሚችሉ እነማን ነበሩ? አንድን ነገር መወሰንና እሱን አስመልክቶ ደግሞ የሆነ ነገር መፈጸም የሚችሉ ሁለት አካላት ነው የነበሩት። ሁማን የሰው ልጅና እንስሳት። አዎ አንበሳ መች ታዳኙን ማጥቃት እንዳለበት መወሰንና እሱንም አስመልክቶ የሆነ አክሽን ይወስድ ነበረ። ወፍንም ብታዩ መችና ወደየት መብረር እንዳለባት መወሰን ወስና አክት ማድረግ ትችላለች። እኛም የሰው ልጆች when to play and study ብለን መወሰን እንችላለን። መች ነው ማጥናት ያለብን፣ መች ነው መጫወት ያለብን ብለን ዲሳይድ ማድረግ እንችላለን። መች ነው ግን ያልኳችሁ ይሄ ድሮ ነበር። በአሁኑ ዘመን ግን ማሽኖችም ማይናገር ግዑዝ ነገርም ምን ማድረግ ጀምሯል ማለት ነው። ዲሳይድ ኤንድ አክት ነገሮችን መወሰን፣ ከመወሰንም አልፎ የሆነ አክሽን በራሱ ማድረግ ችሏል። ማን? ግዑዝ ነገር። ምን ነገር እናያለን? ለምሳሌ ካልኩሌተር ዲሳይድ ማት ፕሮብሌም ነው። አንድ ካልኩሌተር የሆነ ነገር ስንሰጠው ምን ይወስድልናል ማለት ነው? የሆነ ማት ፕሮብሌም ሶልቭ አድርጎ ይሰጠናል። ኤአይን ብንመለከት እንደ ቻትጂፒቲ፣ ኮፓይለት የተለያዩ ኤአይ ብናይ ምን ያደርጉናል? አድቫይስ ያደርጉናል። እኛም መምከሩላ ጀምረዋል። ልክ መጀመሪያ እንዳለው ሰልፍ ድራይቪንግ ካር ዌርቲጎ የት መሄድ እንዳለበት ራሱ ይወስናል። ወስኖም አይቀርም፣ ያደርገዋል። ሃው እንዴት እነዚህ ግዑዝ ነገሮች ዲሳይድ ኤንድ አክት ማድረግ ቻሉ? ይህ ነው ዋናው ጥያቄ። በሚገርም ሁኔታ ግን መልሱ አንድ ነው። ዲሲሽን ኤንድ አክት መስጠት ከሁማንና ከአኒማል ጋር ተመሳሳይ ነው። አዎ ይህ ፕሮሰስ ተመሳሳይ ነው። የዲሲሽን ኤንድ የአክት የሆነ ነገር ለመወሰን የሆነ ነገር ለማድረግ የምንሄድበት መንገድ የሰው ልጅ ሆነን አኒማል ሆነን ማሽን ሆነ የሚሄዱበት መንገድ ምንድን ነው? ተመሳሳይ ነው። ፕሮሰሱ አንድ አይነት ነው። ዛትስ ዋይ our unit begin with
ዴታ ኢንፎርሜሽን ኖሌጅ ኤንድ ዊዝደም ዚስ ኢዝ ዘ ፕሮሰስ። ስለዚህ አንድ ማሽን የሆነ ነገር እንዲወስድልን ከፈለግን ኤአይ የሆነ ነገር እንዲሰራልን ከፈለግን ግዴታ እነዚህ ነገሮችን ማወቅ መቻል አለብን። ዴታ ኢንፎርሜሽን ኖሌጅ ኤንድ ዊዝደም ቢኮዝ ዚስ ኢዝ ዘ ፓዝ። የመጀመሪያው ነገር ምንድን ነው? የሰው ልጅ ሆነ ማሽን ሆነ አኒማል ሆነ የሚያደርጉት ነገር መጀመሪያው ነገር ምንድን ነው? ዘ ፈርስት ዋን ኮሌክት ዴታ፣ ዳታን ይሰበስባሉ። ዜን ሁለተኛ ምን ያደርጋሉ? እነዚህ ዳታዎች ኦርጋናይዝ ያደርጋሉ፣ በስርዓት ይሰድሩታል። ዜን ምን ይባላል ማለት ነው? ኢንፎርሜሽን ይባላል። ዜን በስርዓት ከሰደዱት ነገር ውስጥ ምን ያገኛሉ? ኖሌጅ። ምን በማድረግ ፓተርን ወይም ጀነራላይዝ በማድረግ ምን ያገኛሉ ማለት ነው? ኖሌጅ። ኖሌጅ ካገኙ በኋላ አፕላይ ዊዝደም ያደርጋሉ። አፕላይ ዊዝደም ማለት ወደ አክሽን ይገባሉ ነው። ዚስ ኢዝ ዘ ፓዝ። ስለዚህ ይህንን ዩዝ ማወቅ፣ ይህን ነገር መረዳት፣ ኤአይ እንዴት እንደሚሰራ ግዑዝ ነገር እንዴት ዲሲሽን እንደሚሰጥ ይነግረናል፣ ያስረዳናል ማለት ነው። ስለዚህ እነዚህ ነገሮች በሚገባ ማወቅ ይጠበቅብናል። ልክ እንደ አንድ የቴክኖሎጂ ሰው እነዚህ ነገሮች ማወቅ ምን ይልብናል? ይጠበቅብናል ማለት ነው። እስኪ ዘ ሴም ፕሮሰስ ይሄ ነው። ጀነራላይዝ ስናደርገው ከዚህ ነው ዲሲሽን ኤንድ አክት የሚወሰነው። ይህ ነው አራቱ ፕሮሰስ። ግን እስኪ ለየብቻ እንያቸው። ኢንዲቪዥዋሊ ዴታ ምንድነው? ኢንፎርሜሽን ምንድነው? ኖሌጅ ምንድነው? ኤንድ ዊዝደም ምንድነው? እነሱንስ ልክ ኦብጀክቲቫችን ዲፋይን ስለሚል ዲፋይን እናደርጋለን። ቀጣይ ደግሞ አንዱ ከአንዱ ያለውን ነገር ዲፍሬንሺየት እናደርጋለን። ምክንያቱም እኒህ ነገሮች የሚመሳሰሉ የሚመስሉ ግን በጣም የተለያዩ ነገሮች ስለሆኑ ነው። እሱን እሺ መጀመሪያ የምናገኘው ምንድነው? ዴታ ነው። ዴታ ምንድን ነው? ዲፊኒሽኑ ምንድን ነው ስንል ኢትስ ሮ ፋክት ዊዛውት ሚኒንግ፣ የሆነ ሀቅ የሆነ እውነታ ግን ምን የሌለው ትርጉም የለሽ የሆነ ነገር ምን ተብሎ ይጠራል? ዴታ ተብሎ ይጠራል ነው። ለምሳሌ ይህን ነገር ብናይ 50 ብር መንገድ ላይ እየሄዳችሁ የሆነ ሰው መጥቶ 50 ብር ቢል ምንድን ነው ጥያቄ? ምንድነው? ከአንዳንድ ሰዋት ምን ይጠበስ ምን ይፈጠር ነው የምትለው? 50 ብር ስጠኝ ነው ወይስ 50 ብር ልስጥ ነው ወይስ 50 ብር ውድቆብሃል ነው? ግልጽ ነው እንዴ? ነገር ግልጽ አይደለም። ጀስት መቶ 50 ብር ነው ያለው። ሶ ኢትስ ፋክት 50 ብር ወይም 50 ማለቱ ፋክት የሆነ ፋክት አለው የሆነ ነገር አለ፣ ግን ትርጉም የለውም፣ አልተሟላም። እንደዚህ አይነት ነገሮች ምን ተብሎ ይጠራሉ? ዴታ። ለምሳሌ ብናይ የሆነ ሰው 40 23 20 36 ቢለን ምንድን ነው ይሄ ነገር? የሆነ ዴታ የሆነ ነገር እንደሆነ ይገባናል እኮ የሆነ ነገር አለው፣ ግን ምን እንደሆነ ግልጽ አልሆነልንም፣ ሚኒንግ የለውም። ዛትስ ዴታ። እንደዚህ አይነት ምሳሌዎች አሉ። ዳርክ ክላውድ ሶዋት ምን ይጠበስ? እንደዚህ የምንላቸው ነገር ከሆነ ምን ተብሎ ይጠራል? ዴታ ተብሎ ይጠራል። ዴታን የት ነው የምናገኘው? የት አካባቢ ይገኛሉ ካልን ምንድናቸው? ፐርሲቭድ ባይ አወር ሴንስ ኦርጋን ነው። ሴንስ የምናደርጋቸው የምናያቸው፣ በእጃችን የምንነካቸው፣ የምንዳሳቸው፣ የምንሰማቸው፣ ቴስት የምናደርጋቸው፣ ስሜል የምናደርጋቸው ብሎ ሜዥር የምናደርጋቸው ነገሮች በሙሉ ምንድናቸው? ዘአር ዴታ ናቸው። ዙሪያችን በሙሉ እያየነው እየሰማነው ያለነው ነገር በሙሉ ምንድነው? ኢትስ ዴታ perceived by our sense. So how can we represent them? እንዴት ነው ሪፕሬዘንት የምናደርጋቸው? አንድ ሲምቦል ሊሆን ይችላሉ፣ ናምበር ሊሆን ይችላል፣ ወርድ ሊሆን ይችላል። ላይክ ዚስ ዜን ሜዥር አድርገን የምናገኛቸው ነገሮች በሙሉ ምንድናቸው? ዴታ ናቸው። ዓለማችን እኛ በሙሉ የተከበብነው በጥሬ ዴታ ነው። ትርጉም የለሽ ነገር በሆነ ነገር ተከበናል። ዛት ዴታ ራው ፋክት ዊዛውት ሚኒንግ ዴታ እንለዋለን። ዜን ኔክስት ኢንፎርሜሽን የመጀመሪያው ነገር ዙሪያችን በሙሉ የምናየው የምንሰማው ዴታ ነው ካለን
የሆነ ነገር ዲሳይድ ለማድረግ ቅድም መጀመሪያ ላይ እንዳወራ ነው የሆነ ነገር ዲሳይድ ለማድረግና አክት ለማድረግ በዙሪያችን ያለነው ዴታ በሙሉ ምን ማድረግ ይጠበቅብናል? አናላይዝ፣ ካልኩሌት ኤንድ ካታጎራይዝ፣ ኦርጋናይዝ ማድረግ ይጠበቅብናል። በዙሪያችን ያገኘናቸውን ዳታ በሙሉ በቅደም ተከተል በስርዓት ስትራክቸር አዘን ማስቀመጥ ይጠበቅብናል። እንዲህ ስናደርጋቸው በስርዓት ስናስቀምጠው ምን ተብሎ ይጠራል? ኢንፎርሜሽን። ለምን? በሌላ ቋንቋ ኢንፎርሜሽን ትርጉሙ ዲፊኒሽኑ ምንድን ነው? ኢትስ ዴታ፣ ዴታ ነው። ግን ምን አለው? ፕላስ ኮንቴክስት ምን አለው ማለት ነው? የሆነ የሚሰጠን ትርጉም አለው ነው። ዴታ ላይ የሆነ ኮንቴክስት ሚኒንግ ሲጨመርበት፣ የሆነ ትርጉም ሲጨመርበት ኢንፎርሜሽን ነው ይለናል። ለምሳሌ ብናየው እኒህ 40 23 20 36 የሆነ ሰው መጥቶ ቢለን ምንም ትርጉም የለውም። ኢትስ ዴታ። ግን ይህን ቁጥር ከሰጠን በኋላ ምን ቢለን እነዚህ ነገሮች ዲስ አር ባህር ዳር ቴምፕሬቸር ፎር 4 ዴይስ፣ በ4 ቀን ውስጥ ባህር ዳር ያስተናገደችው ምንድን ነው ብለን የሙቀት መጠን ነው ቢለን ጀስት ምን ተጨመረለት ማለት ነው? ከዳታው ላይ ምን ተጨመረበት? ኮንቴክስት። ሶ ዚስ ኢዝ ዋት ኢንፎርሜሽን። የሆነ ኢንፎርሜሽን የሆነ መረጃ አገኘን ማለት ነው። የባህር ዳርን የ4 ቀን የቴምፕሬቸር የሙቀት መጠን አገኘን። ዛትስ ኢንፎርሜሽን ምን ማለት ነው? ዴታ ፕላስ ኮንቴክስት። ዳታው ይሄ ነው፣ ዜን ኮንቴክስት ደግሞ ይሄ ነው። ግልጽ አደረገልን ማለት ነው። ሶ እነዚህ ነገሮች እንዴት ነው የምናገኛቸው? ኢንፎርሜሽን እንዴት ነው የምናገኘው? ዳታን በኦር ሴንስ ነው ፐርሲቭ ያደረግነው። ኢንፎርሜሽንስ በምንድን ነው ካለን በማይንዳችን ነው። ዊ ካልኩሌት ልናደርግ እንችላለን፣ ልናሰላ ኦርጋናይዝ ልናደርጋቸው እንችላለን ነው። ሶ እነዚህ ኢንፎርሜሽን የሆነ ምን ይመልሱልናል ይላል። አንሰር ሰርቴን ኩዌሽን፣ የሆነ ጥያቄ ይመልስልናል። ሁ ዋት ዌን፣ ምንድን ማን የሚለው ጥያቄ ይመልስልናል። ማን? ኢንፎርሜሽን። ዴታ ግን ጥያቄ ይመልሳል? 50 ብር ምንድን ጥያቄ እኮ ጭራሽ አይመልስልንም። እንዲሁም ጥያቄ ነው የሚፈጥርብን ምንድን ነው የሚል። ኢንፎርሜሽን ግን ስንመጣ ግን ከዴታ ፕላስ ኮንቴክስት ስላለው የተወሰነ ጥያቄ ይመልስልናል። ምንድን ነው እነዚህ ነገሮች ከተባለ የባህር ዳር የ4 ቀን የቴምፕሬቸር ውሎ ጥያቄ መለሰልን። ሰው ዚስ ኢዝ ኢንፎርሜሽን። ኢንፎርሜሽን እኒህ ነገሮች ናቸው። እንዴት ነው ሪፕሬዘንት የሚደረጉት ነው? በምን መልኩ ነው ሪፕሬዘንት አድርገን የምናስቀምጣቸው ከተባለ አንድ በቴብል እናገኛቸዋለን። ኢንፎርሜሽን የሆነ ዴታ በቴብል ከተቀመጠ ኦርጋናይዝ ከተደረገ የሆነ የሚነግረን መልእክት አለው ማለት ነው። ዜን በግራፍ ልናገኛቸው እንችላለን፣ ወይም ደግሞ የሆነ ሴንቴንስ ሊሆኑ ይችላሉ። ልክ እንደዚህ ማለት ነው። ዲስ አር ባህር ዳር ቴምፕሬቸር ብሎ እንደነገረን ሴንቴንስ ሊሆኑ ይችላሉ። ዲስ ኢዝ ኢንፎርሜሽን። ሰው ዳታ ፕላስ ኮንቴክስት ኢዝ ኢንፎርሜሽን። ኖሌጅስ ምንድን ነው የሚለውን ነገር ደግሞ እንቀጥል። ኖሌጅ ደግሞ ኢንፎርሜሽን ፕላስ ኤክስፔሪየንስ ነው። አያችሁት? እያደገ መጣ። ኢንፎርሜሽን ማለት ዳታ ፕላስ ኮንቴክስት ነው። ዚስ ኖሌጅ ማለት ደግሞ ምንድን ነው ማለት ነው? ኢንፎርሜሽን ፕላስ ኤክስፔሪየንስ ነው። የሆነ ኢንፎርሜሽን አለን፣ እዛ ኢንፎርሜሽን ላይ ምን ሲኖር ነው? የኛ ኤክስፔሪየንስ ሲጨመርበት ዊ ኮል ኢት ኖሌጅ ነው። ሶ ኖሌጅ ምንድን ነው ማለት ነው? የሆነ አንደርስታንድ የምናደርገው ነገር፣ የምንረዳው ነገር፣ የሚገባ ነገር ምን ተብሎ ይጠራል? ኖሌጅ። ኦልሶ ኢትስ ስኪል ነው። ከሌሎች በተለየ መልኩ ምንድነው? ኖሌጅ ስኪል ነው። ለምን ስኪል ሆነ? ቢኮዝ ኢትስ ሰምቲንግ ዩ ፖሰስ። አንተ ያለ ነገር ያንተ ብቃት ያንተ ችሎታ ስለሆነ ስኪል ኖሌጅ ተብሎ ይጠራል። ከዴታና ኢንፎርሜሽን የሚለየው ኖሌጅ ሰብጀክቲቭ ነው። ከሰው ይለያል። ነው ዴታ ኤንድ ኢንፎርሜሽን አኩሬት ናቸው። የሆነ ዴታ ይኖረናል። ያንን ዴታውን ምን ልናደርግ እንችላለን? ካልኩሌት አድርገን አቬሬጅ ልንወጣ እንችላለን። ኦርጋናይዝ ልናደርገው እንችላለን። ሰም ልናደርገው እንችላለን። ራንክ ደረጃ የተማሪ ኢንፎርሜሽን ዳታ ከሆነ ምን ልንወጣ እንችላለን ማለት ነው? ራንክ ልናወጣ እንችላለን። ራንክ እኔም ላውጠው ሰንበድ የሚወጣው ዛት ተመሳሳይ ነው። ምንም የሚቀየር ነገር የለውም ኢንፎርሜሽን ላይ ሲሆን ማለት ነው። በት ኖሌጅ ኢዝ ሰብጀክቲቭ። ከሰው ይለያያል። ቢኮዝ ኢትስ ምንድን ነው? ስኪል ነው፣ ችሎታ ነው።
ከዚህ ወስደን አንደርስታንድ የምናደርገው ነገር የሚገባን የሆነ ምንሰጠው ትርጉም ነው። ሁለት ሰዎች እኮ ተመሳሳይ ነገር እኩል ነው የሚያዩት። ዳታ ኤንድ ኢንፎርሜሽን ተመሳሳይ ነገር ያሉ ግን ግንዛቤያቸው አንድ ነው እንዴ? የሚረዱበት መንገድ ወይም የገባቸው ነገር ሁለት ሰዎች እኩል ፊልም እያዩ ተመሳሳይ ፊልም የሚረዱበት መንገድ ይለያያል። that's knowledge because it's something you possess የሆነ ሃይ ሌቭል አንደርስታንድ የምታደርገው የምትረዳው ነገር ከሆነ ኖሌጅ ይባላል ነው። ለምሳሌ ስናይ ኖሌጅ ጋር ስኪል ነው ካለን ምን ማንበብ መጽሐፍ ለማንበብ ምን ይጠይቃል? ፊደልን ማወቅ ይጠይቃል። ሶ ኢትስ ኖሌጅ። የሆነ ኮምፒውተር ለመጠገን ኢትስ ኖሌጅ ስኪል ነው። አሁን ኢንፎርሜሽን እና ዳታ እኮ አይደለም፣ ከዛም አለፈ ነው። ስኪል ያስፈልገዋል። ሌላኛው ደግሞ ምን ሊሆን ይችላል? ምን ይፈልጋል ነው? ሚሞሪ ኤንድ ሪዝኒንግ ነው። ምክንያት እንሰጠዋለን። ምክንያት አለው። ሚሞሪ ትውስታ ነው። ትውስታ ማለት ፓስት ያለፈ ነገር ነው። ይሄ ግን ፕሬዘንት ነው። ዴታ ኤንድ ኢንፎርሜሽን ፕሬዘንት አሁን የምናየው አይተን ሰድረን የምናስቀምጠው ሲሆን ኖሌጅ ግን ምንድን ነው? ከዚህ በፊት ያሳለፍነው ተረድተነው ተቀምጦ ያለ ጭንቅላታችን ውስጥ ኤንድ ለሱ ምክንያት የምንሰጠው ነገር ምን ተብሎ ይጠራል? ኖሌጅ። እነዚህ ፕሬዘንት ሲሆኑ ይሄ ፓስት ነው። ይሄ አሁን ላይ የምናየው ነገር ሲሆን ይሄ ግን የምንረዳው ሚኒንግ የምንሰጠው ለምናየው ለምንሰማቸው ነገሮች ሚኒንግ የምንሰጠው ነው። ዛቲስ ኖሌጅ ነው። ስለዚህ በምን ሪፕሬዘንት ይደረጋል ከተባለ ኤክስፕላኔሽን ሊሆን ይችላል። ኤክስፕሌን እናደርግ እንችላለን። የሆነ ነገር ልንገልጸው ልንተነተነው እንችላለን። ኢንተርፕሬት እናደርገዋለን። ዛቲስ ኖሌጅ። ኢንተርፕሬት ካደረግ ነው የሆነ ነገር አይተን ማለት ብቻ ሳይሆን ኢንተርፕሬት የሆነ ትርጉም ከሰጠ ነው ወይ ልንሰድበው ወይ ልናመሰግነው ወይ የሆነ ነገር ልናደርገው ከቻል ዛትስ ኖሌጅ። ፕላስ ኮዝ ኤንድ ኢፌክት ነው ካለው ምንድነው እሱ ኖሌጅ ነው። ከሆነ ነገር ጋር የምናያይዘው ሊንክ የምናደርገው ነገር ከሆነ ይህ የተፈጠረው እኮ ይህ ነገር ስለሆነ ነው ካልን ዛትስ ኖሌጅ። ለምሳሌ ተን ከሆነ እዚህ ጋር እኮ 50 ብር ጠየቀን 50 አለን። ትርጉም የለውም። ኢንፎርሜሽን ግን ሲመጣ እባክህ ወንድሜ 50 ብር ስጠኝ ካለ ዛትስ ኢንፎርሜሽን ነው። ፕላስ ኮንቴክስት አለው። ዜን ይህን ነገር አይተን የሆነ ነገር ምንረዳ እና የሆነ ነገር ትርጉም ሪዝኒንግ የምንሰጠው ከሆነ ኢንተርፕሬት የምናደርገው ከሆነ ዛትስ ኖሌጅ። ይህ ሰው እኮ 50 ብር የጠየቀኝ እርቦት ነው ቸግሮት ነው ብለህ የምታስብ ከሆነ ዛትስ ኖሌጅ። ተጨማሪ ነገር የምንሰጠው ነገር ከሆነ ለምሳሌ ቴምፕሬቸር ብናይ ይሄ ምንድን ነው? ኤግዛምፕል ብናይ the temperature in ባህር ዳር is between 36 and 39 degree Celsius። ለምሳሌ ስናይ the temperature in ባህር ዳር is between ከ36 እስከ 39 ነው አለ። what is this? this is information። someone መጥቶ እንዲህ ቢለን እኮ ኢንፎርሜሽን እየነገረን ነው። የባህር ዳር ቴምፕሬቸር ምንድነው ያለን? ከ36 እስከ 39 ነው። ኢንፎርሜሽን ሰጠን። ከሰጠን ኢንፎርሜሽን እኛ ምን ካለን የባህር ዳር ቴምፕሬቸር በዚህ ሳምንት በጣም ሙቅ ነው። ምክንያቱም ቪዥዋል ምን ነበረ? 28 ነበረ። አሁን ግን የት ሄዷል ነው? 36 እና 39 ደርሷል። ስለዚህ የባህር ዳር ቴምፕሬቸር ከተለመደው ውጭ ወጥቷል፣ ሙቀት ተፈጥሯል ካለ ይህ ምንድነው የሚያሳየን? ኖሌጅ እውቀት ነው። ይችኛዋ ግን ምንድነች? ኢንፎርሜሽን ነው። ምንም ዲሳይድ እኮ የተደረገ ምንም አንደርስታንዲንግ አይፈልግም። ዝም ብሎ በማየት የባህር ዳር ቴምፕሬቸር ከ36 እስከ 39 ነው ካለን ኢንፎርሜሽን ይሰጣል። ዛትስ ኢንፎርሜሽን። በት ይሄ ግን ምን አደረገ ማለት ነው? የሆነ አንደርስታንድ ያደረገው ነገር አለ። ከበፊቱ ጋር ኮምፔር ኤንድ ኮንትራስት ያደረገው ነገር አለ። የበፊቱ 28 ነበር፣ አሁን እንዲህ ከደረሰ ምን ሆኗል ማለት ነው? ቬሪ ሆት። ዛትስ ኖሌጅ። ስለዚህ ኖሌጅ ማለት ምን ማለት ነው? ኢንፎርሜሽን ፕላስ ኤክስፒሪየንስ፣ የሆነ ስለዛ ነገር ያለን አረዳድ ችሎታ ነገር ምንድን ነው? ዛትስ ኖሌጅ ተብሎ ይጠራል። ሶ ቀጣይ ዊዝደምስ ምንድን ነው? ዊዝደም ምንድን ነው? ዊዝደም ደግሞ ከኖሌጅ ከፍ ያለ ነገር ነው። ኖሌጅ ፕላስ አክሽን። ታውቃለህ፣ ካወቅህ በኋላ ግን ወደ ተግባር ከሄድክና ከተገበርከው ዛትስ ዊዝደም። ዊዝደም ነው ይለናል። አስታውሱ መጀመሪያ ላይ ስንጀምር ነገሮች በሙሉ ምን ያደርጋሉ? ሮቦት ብንለው፣ ማሽን ብንለው፣ ኮምፒውተሮች ብንለው፣ ካልኩሌተር ብንለው፣
ምን ያደርጋሉ ነበር ያለው? ልክ እንደ ሰው ልጅ ዲሳይድ ኤንድ አክት ያደርጋሉ ነው፣ ይወስናሉ፣ ያደርጋሉ። ቅደም ተከተሉ ይሄ ነው። ዴታ ይሰበስባሉ፣ ኦርጋናይዝ ያደርጉታል። ዜን ካለፈ ነገር ጋር ያገናኙትና ካለፈ ነገር ጋር ያገናኝተው ምን ያደርጋሉ ማለት ነው? አክሽን ወደ ተግባር የሚሄድ ከሆነ ዛት ዊዝደም። ዊዝደም ማለት ኔውሌጅ ላይ የተመሰረተ ምንድን ነው? ተግባር ሲሆን ዛት ኢዝ ዊዝደም እንለዋለን። ሶ ምን ማለት ነው? ሜክ ጉድ ዲሲሽን ነው፣ ውሳኔ እና ዳኝነት። የሆነ ነገር ምዳኝ ከሆነ የሆነ ነገር ምትወስን ከሆነ ዛት ኢዝ ዊዝደም። ለምን? ሃይ ሌቭል ኦፍ አንደርስታንዲንግ ይጠይቃል። አንድ ነገር ለመፈረጅ፣ አንድ ነገር ለማድረግ፣ አንድ ነገር ለመከወን እኮ ሃይ ሌቭል ኦፍ አንደርስታንዲንግ ይጠይቃል። ዛት ኢዝ ኮልድ ዊዝደም ነው። ብዙ ሰዎች እውቀት አላቸው፣ ግን ዊዝደም የላቸውም። አክሽን ነው። ዊዝደም ምንድን ነው? አክሽን። ያወቅከውን ነገር ወደ ተግባር ስትወስደው ዛት ኢዝ ዊዝደም። ሶ ዊዝደም ጋር አስመልክቶ ማወቅ ያለብን ቃላቶች እነ ምንድን ናቸው? ፕላን የሚል ከሆነ ፕላን፣ የሆነ ሰው የሆነ ነገር ተረድቶ ፕላን ካደረገ ይህን እሰራለሁ ይህን እፈጽማለሁ ካለ ዛት ኢዝ ዊዝደም። ዜን አድቫይስ፣ ለሆነ ሰው የሆነ ምክር የሚሰጥ ከሆነ ዛት ኢዝ ምንድን ነው? ዊዝደም ነው ማለት ነው። ዲሲሽን የሚወስን ከሆነ በዚህ የተነሳ ይህን ነገር ወስኛለሁ ካለ ዛት ኢዝ ዊዝደም። ሰው በዚህ በቴምፕሬቸሩ ምሳሌ ስንሄድ ለምሳሌ ምን አለ? ዘ ዌዘር ኢን ባህር ዳር ኢዝ ቬሪ ሆት። ዚስ ኖሌጅ ብለነው ነበር። ዊዝደም ሲሆንስ ምን ይሆናል ማለት ነው? የባህር ዳር ቴምፕሬቸሩ ሙቅ ስለሆነ ስለዚህ ዜርፎር ብሎ መለብሰው ልብስ ቲሸርት ነው ካለ ዛት ኢዝ ዊዝደም። አያችሁ፣ ወሰነ፣ የሆነ ነገር ተረዳ፣ ዜን ዲሳይድ አደረገ ወይም ፕላን አደረገ። ዛት ኢዝ ዊዝደም። እስኪ ጀነራላይዝ እናደርጋቸው። እስኪ በጋራ አንድ ላይ እንያቸው። ስለዚህ እኔ ይመስላሉ አራቶች ዳታ፣ ኢንፎርሜሽን፣ ኖሌጅ ኤንድ ዊዝደም። እንዳየነው ዲፊኒሽናቸው እዚህ ጋር አለ። ዳታ ሚንስ ራው ፋክት ነው፣ ጥሬ እውነታ። ኢንፎርሜሽን ኦርጋናይዝድ ዳታ፣ ዳታ ኦርጋናይዝድ ሲሆን ነው። ኖሌጅ ምንድን ነው? አንደርስታንዲንግ ኢንፎርሜሽን ወይም አንደርስቱድ ኢንፎርሜሽን፣ የገባን ኢንፎ ካለ ዛትስ ኖሌጅ ነው። ዊዝደም አፕላይድ ኖሌጅ፣ ኖሌጃችንን ወደ ተግባር ስንቀይረው ምን ይባላል ነው? ዊዝደም ይባላል። ሃው፣ እንዴት ነው እነዚህ ነገሮች ፐርሲቭ የምናደርጋቸው ከተባለ ዴታን በሴንስ ኦርጋን ነው እንደተነጋገር ነው። ኢንፎርሜሽንስ ማይንድ ነው ኦርጋናይዝ በማድረግ ሲሆን፣ ኖሌጅ ግን ሚሞሪ ወይም ሪዝኒንግ ነው ምክንያት በመስጠት ነው። ዊዝደምስ ጀጅመንት እና ዲሲሽን ነው። የሆነ ነገር ጀጅ ስናደርግ ወይም ለሆነ ነገር ምን ስናደርግ ነው? ዲሲሽን ውሳኔ ስንሰጥ ዊዝደም ይባላል። ሪፕሬዘንት የሚደረጉት ዳታ በናምበርና በወርድ ሲሆን ኢንፎርሜሽን በቴብል በግራፍ ሴንቴንስ ነው። ወርድ ከሆነ አያችሁ ዳታ ነው። ኖሌጅ ከተባለስ ኤክስፕላኔሽን ኤንድ ኮምፓሪሽን ይኖረዋል ነው። ዊዝደምስ ዊዝደም ከተባለ አክሽን ኤንድ ፕላን ይኖረዋል ነው። ዜን እንዴት ነው እነዚህ ነገሮች የምናውቀው? የሆነ ነገር ቢሰጠን የሆነ ሴንቴንስ የሆነ ነገሮች ተሰጥቶን ከአራቱ ምንድን ነው ይሄ ነገር ከተባለ እንዴት እናውቃቸዋለን ነው። ስለዚህ የምናየው ነገር በሙሉ ምንድን ነው? ዴታ ነው። ዜን የምንረዳው ነገር አየን። ዜን ካየን በኋላ ደግሞ የሆነ ትንሽ የተወሰነ የተረዳነው ነገር ካለ ደግሞ ምንድን ነው? ኢንፎርሜሽን ነው። ኤክስፕሌን ማድረግ ከቻልንስ ማብራራት መግለጽ ምንችል ከሆነ ደግሞ ወይም ደግሞ እነዚህን ጥያቄዎችን የሚመልስ ዋይ ኤንድ ሃው፣ ለምን፣ እንዴት የሚሉ ጥያቄዎችን ከመለሰ ያ ነገር ምንድን ነው ማለት ነው? ኖሌጅ ነው። ዋት አባውት ዊዝደም? ዊዝደም ደግሞ የሚመልሰው ጥያቄ ምንድን ነው? ዋት ሹድ አይ ዱ፣ ምን ነገር ልስራ፣ ምን ልፈጽም የሚለውን ጥያቄ የሚመልስ ከሆነ ያ ምንድን ነው? ዊዝደም ነው። ዋት ዩዱ፣ አንተ የምትሰራው ነገር ምንድን ነው ማለት ነው? ዊዝደም ነው። ስለዚህ ይሄን ይመስላሉ። ለምሳሌ ስናይ you score 40 65 55 and 70 ውጤቶችህ እነዚህ ናቸው። 40 65 55 70 ውጤት እነዚህ ናቸው። ሶ ይሄ ምንን ያሳየናል? ኢትስ ዴታ፣ የሆነ ኢንፎርሜሽን የሆነ ነገር የሆነ የተሰጠ ፋክት አለን ማለት ነው። እነዚህ ነገሮች ናቸው። ዜን your average score is 58%, አቬሬጅ 58 ነው ከተባለ ይህ ምንድን ነው? ከነዚህ ከአራት ውስጥ ምንድን ነው? ኢንፎርሜሽን ነው።
ለምን ዴታዎችን ምን አደረገ ማለት ነው? ኦርጋናይዝ አደረገ ወይም ካልኩሌት አደረገ። በፊት ምን ብለን ነበር ስናየው? ካልኩሌት የተደረገ ነገር ኦርጋናይዝ የተደረገ ነገር ምንድን ነው? ኢንፎርሜሽን ነው ብለናል። ካልኩሌት ተደርጓል ማለት ነው። ዜን ፓስ ማርክ ኢዝ 50 ማለፊያው 50% ነበረ። አንተ አልፋል፣ ግን ምንድነው በዝቅተኛ ውጤት ነው ያለፍከው ካለስ ይሄ ነገር ምንድነው? ይሄ ሴንቴንስ ምንድነው? ዴታ ነው? ኢንፎርሜሽን ነው? ኖሌጅ ነው? ዊዝደም ነው? ምንድነው? አዎ ይህ ምንድነው? ኖሌጅ ነው። ለምን? ቢኮዝ ኢት ኤክስፕሌን እያስረዳ ነው። እንዲያው ማለፊያው 50% ነው። ኤክስፒሪየንስ ነው ያለፈው ኖሌጅ ሪዝኒንግ የተጠቀመ ያለፈው ኖሌጅ ምንድን ነው? ማለፊያው 50 ነው። አንተ ያመጣው 58 ነው። በዝቅተኛ ውጤት ምን ሆናለው? አልፋል። ኢት ኤክስፕሌን እያብራራ ነው። የሆነ እውቀት አለው ማለት ነው። ከዚህ በፊት ያለ የሆነ ነገር አለው ማለት ነው ይሄ ሰው። ዜን እዚህ ጋር ምን አለ? ቱ ኢምፕሩቭ ለማሻሻል ከፈለግ ምን አድርግ እያለ ነው? ስተዲ ፕላን አዘጋጅ፣ በየጊዜው ትምህርቶችን ሪቫይዝ እያደረግ አንብብ ካለ ይህ ነገር ምንድን ነው? እንዲህ የሚል ከሆነ ዛት ኢዝ ዊዝደም። ይህ ነገር ምንድን ነው? ዊዝደም ነው ማለት ነው። ምን እያደረግ ነው? ዋት ሹድ ዩ ዱ፣ ምን መስራት ምን ማከናወን እንዳለብህ እያብራራ ነው። ስለዚህ ይህ ዊዝደም ነው። ይህን ይመስላል እንግዲህ ስናያቸው ምንድናቸው ማለት ነው? በቅደም ተከተል የተሰደሩ ናቸው። መጀመሪያ ዴታ አለ፣ ከዛ ኦርጋናይዝ አደረገው፣ ከዛ ኖሌጅ ከፍ ያለ አንደርስታንዲንግ፣ ከዛ ምን አለ ማለት ነው? አክሽን ዲሲሽን ኤንድ አክሽን እንዲሰጥ እያደረገ ነው። በዚህ መርህ ነው ምን የሚመሩት የሰው ልጅ ሆነ ማሽን ዲሲሽን ኤንድ አክት የሚሰጠው በእንደዚህ በአራቱ ስቴፕ ነው። መጀመሪያ ሴንስ ያደርጋል፣ አካባቢው ነገር ምን ያደርጋል ነው ይረዳል። ዜን የተረዳውን ነገር ምን ያደርጋል ነው ኦርጋናይዝ ያደርጋል። ዜን ዳታዎችን ያስቀምጥና ከአለፈ ነገሮቹ ከዚህ በፊት ካስቀመጠው ትውሳ ጋር ምን ያደርጋል ማለት ነው? ኢንተርፕሬት ያደርጋል ማለት ነው። ካደረገ በኋላ ዊዝደም አክሽን ይሰጣል። ይህን ይመስላል። ዜን እነዚህ ሃየርኪ አላቸው፣ ደረጃ ቅደም ተከተል አላቸው። ምን ይሰራሉ ማለት ነው? ፒራሚድ፣ እሱን እናያለን። አሁን እነዚህ ነገሮች ምን ይሰራሉ አለን? ሃየርኪ ይሰራሉ፣ ቅደም ተከተል አላቸው። ይኸው ፒራሚድ አላቸው። ከታች ማን ያለው? ዴታ። በጣም ብዙ ነገሮች ናቸው ከታች። ዜን ከሱ ከፍ ሲል እነዚህ ነገሮች ይሰድርና ኦርጋናይዝ አድርጎ ያስቀምጣል። ኢንፎርሜሽን አለን። እነዚህ ኢንፎርሜሽኖች ደግሞ አንድ ላይ አንደርስታንድ ሲያደርግ ከፍ ብሎ ማን አለ? ኖሌጅ አለ። አት ዘ ቶፕ ኦፍ ዘ ፒራሚድ ማን አለ? ዊዝደም አለ ማለት ነው። ስለዚህ ለዛ እኮ ነው ይሄ ዳታ ኢንፎርሜሽን ኖሌጅ እና ዊዝደም ምን ተብሎ ይጠራሉ? በምህጻረ ቃል DIKW ቢኮዝ ፒራሚድ ስለሚሰሩ ቢኮዝ ዲሲሽን ለመስራት የሆነ ነገር አክት ለመወሰን እነዚህ ደረጃዎችን መውጣት መቻል አለብን። እየወጣን ስንሄድ እየጠበበ ይመጣል። ብዙ ነገር ነበረ፣ ዴታውን ኦርጋናይዝ ስናደርገው አነሰ። ይህን ደግሞ አሁንም እንደገና ኦርጋናይዝድ ኤክስፒሪየንስ ስናደርገው አነሰ። ዜን መጨረሻ ላይ አክሽን ስለሆነ እያነሰ ይመጣል። ዚህ ዘ ፒራሚድ። እሺ በደንብ ግልጽ እንዲሆንልን ጥያቄዎችን እናያለን፣ ኤግዛምፕሎችን በይበልጥ እንረዳለን። ማወቅ ያለብን ነገር የሆነ ነገር ይሰጠንና ልክ እንደዚህ ለየብቻ ሊሆን አንድ ላይ ሊሆን ይችላል። ለየብቻ ተሰጥቶ ከአራቱ ውስጥ እነዚህ ምንድናቸው ለዩ ልንባል እንችላለን ነው። እኛም ማወቅ መቻል አለብን። እነዚህን አስመልክቶና ሌሎች ጥያቄዎችን በቴሌግራም ቻናላችን ላይ ታገኙታላችሁ። ዲስክሪፕሽን ላይ ቴሌግራም ቻናላችን አለ። እሱ ላይ ጥያቄና ኖት እናያይዝላችኋለን። እሱን ገብታችሁ እዩት ነው። ይህን ነገር ማድረግ አለባችሁ። ሌላው ነገር በፓራግራፍ መልኩ ሊሰጥ ይችላል። ረዥም ፓራግራፍ ነው። ከዛ ውስጥ ዳታ ለዩ፣ ኢንፎርሜሽን ኖሌጅ እና ዊዝደምን ለዩ ሊኖር ይችላል። ስለዚህ ጥያቄውን ቼክ አድርጉት። እስኪ ለማንኛውም እንቀጥል። አሁን እነዚህ ነገሮች የምንላቸው ከዲአይኬደብሊው የትኛው ነው እነዚህ ውስጥ የሚለውን እንለያለን። እንደተነጋገር ነው ዲ ማለት ዳታ ነው፣ አይ ማለት ኢንፎርሜሽን ነው፣ ኬ ማለት ኖሌጅ ነው፣ ደብሊው ዊዝደም ነው። ዚስ ኢዚስ 42 ከአራት ውስጥ ምንድን ነው? ዴታ ብቻውን ስናየው ይሄ ምንድን ነው ማለት ነው? ዲ ዴታ ነው ማለት ነው። ቀጣይ ዘ ክላስ አቴንዳንስ ቱዴይ ኢዝ
42 students ዛሬ ክላስ ውስጥ የተገኙ ተማሪዎች 42 ናቸው ከተባለ ይሄ ምን ሊሆን ይችላል? ከአራት ውስጥ it gives what information አይ ነው ማለት ነው። ኢንፎርሜሽን ነው እየሰጠን ያለው 42 ተማሪዎች አሉ እያለ ነው። ኢንፎርሜሽን እየነገረ ነው። እዚህ ጋር ስንመጣ ሶስተኛው since the class getting crowded ክላስ ውስጥ ስለተጨናነቀ the school should prepare more chairs ስለዚህ በተማሪ ብዛት ክላስ ውስጥ ተጨናነቀ ትምህርት ቤቱ ተጨማሪ ወንበር ሊያመጣ ወይም ሊያስገባ ይገባል ይላል። ይሄ ከአራት ውስጥ ምን ይመስላችኋል? ምንድን ነው ይሄ? it is yes w wisdom ነው። ለምን ምን እያለ ነው? ማድረግ መሆን መፈጸም መቻል አለበት እያለ ነው። አክሽን ፕላን እያደረገ ነው። ዲሲሽን እየሰጠ ነው። ዲሳይድ እያደረገ እኮ ነው፣ ወይም አድቫይስ እያደረገ ነው። ስለዚህ ይሄ ነገር ምንድነው? ዊዝደም ነው ማለት ነው። the class has more students today than yesterday ክላሱ ከትናንት ይልቅ ዛሬ ብዙ ተማሪዎች አሉ ካለ what is this? ይሄ ምንድን ነው? yes knowledge ብራቮ ኖሌጅ ነው ማለት ነው። ለምን ኮምፔር እያደረገ ነው። ምን አለው? ኖሌጅ አለው፣ ኤክስፒሪየንስ አለው ማለት ነው። ማን ያውቃል ማለት ነው? የትናንትናውን ነገር ምን ያደርጋል ነው? ያውቃል። የትናንትናውን ከዛሬ ጋር ምን እያደረገ ነው? እያገናኘ ነው። ዛትስ ኖሌጅ አንደርስታንዲንግ ሪዝኒንግ ኤንድ ሚሞሪ ያለው ለዛ ኖሌጅ። ሶ እዚህ ጋር 5 እንጣና the temperature in ባህር ዳር is 38 የባህር ዳር ቴምፕሬቸር 38 ዲግሪ ሴልሺየስ ነው ካለ what is this? ከአራት ውስጥ ይሄ ምንድን ነው? yes ኢንፎርሜሽን እየነገረን ነው። 38 ዲግሪ ሴልሺየስ 38 ዲግሪ ነው የባህር ዳር ሙቀት እያለን ነው። so that is information. I will carry water ውሃ መያዝ መቻል አለብኝ ይላል። so ይሄ ምንድን ነው? ከአራት ውስጥ is it knowledge, is information, is data or wisdom? በትክክል ዊዝደም ነው። ለምን የሆነ ነገር መስራት መፈጸም መቻል አለብኝ ያለ ነው። ስለዚህ የሆነ ነገር አለበት ማለት ነው። ምክንያቱም ቴምፕሬቸሩ ከፍተኛ ስለሆነ አክሽን ሲወስድ ዋተር ይዤ መንቀሳቀስ መቻል አለብኝ ያለ ነው። ሶ ይህን ይመስላል ዴታ፣ ኢንፎርሜሽን፣ ኖሌጅ እና ዊዝደም። የዳታ የኢንፎርሜሽን ኖሌጅ እና ዊዝደም ፕሮሰሱን አይተናል፣ ፓዙን አይተናል። ይህን ይመስላል ብለናል። እኛ ሳናውቀው ኦልዌይስ የሆነ ዲሲሽን ለመስጠት እና የሆነ አክሽን ለመሄድ ግዴታ እነዚህ ፕሮሰሱን እናልፋለን። በእርግጥ ስለማናስተውለው እነዚህ ነገሮችን የምናልፍ አይመስለንም። እስኪ እንየው። ለምሳሌ አሁን ላይ ተነስታችሁ ዋሽንግተን ከተማ ላይ እራሳችሁን ብታገኙት ምንድን ነው የምታረጉት? ዘሎ ቀጥታ ወደ አክሽን የሚገባ ሰው አለ እንዴ? እኔ አኩቻ ነኝ እያለ መሄድ ሰው አለ እንዴ? ታካብዳለህ እንዴ? የሆነ ነገር ትሰራለህ እንዴ? ዘለ ራስክን ዋሽንግተን አሁን ብታገኘው አታደርግም። የምታደርገው ነገር ቢኖር የመጀመሪያው ነገር ነፈዝ ነው የምትሆነው። ነፈዝ ምን ማለት ነው? ነፈዝ መሆን ማለት ግራ የገባው ሰው መጀመሪያ የምታደርገው ነገር ዳታ መቃረን ነው። አካባቢን ማየት፣ ምን እንደሚያደርጉ ታያለህ፣ ትሰማለህ፣ ቴስት ታደርጋለህ። ወደ አክሽን አይደለም የምትሄደው። መጀመሪያ ዙሪያን በሙሉ የሚከናወኑ ነገሮችን ምንድነው የምታደርገው? ማስተዋል ነው። ታያለህ። ዝም ብለህ ግራ የገባው ሰው አይታችኋል። ከገጠር ወደ ከተማ የሚመጣ ሰው ዝም ብለህ አገኘው ነው ምናምን ብርቅ ሆኖበት፣ ልክ እንደዛ ነው። አንተም ብርቅ ነው የሚሆንብህ። አዎ መጀመሪያ መረጃ ነው የምትሰበስበው፣ ዳታ ነው ያየውን ነገር። ከዛ በኋላ ምንድነው የምታደርገው? ያያቸውን የሰማቸውን ነገሮች ስትራክቸር በቅደም ተከተል ታስቀምጣቸዋለህ። አሃ ይሄ ነገር ሰላምታቸው ነው፣ ይሄ ነገር ምግባቸው ነው፣ ይሄ ነገር ለካ እንዲያቸው ነው እያልክ ትፈርጅና በካቴጎሪ ታስቀምጠዋለህ። ያኔ ኢንፎርሜሽን ሆነ ነው። ከዛ በኋላ ምን ታደርጋለህ? ኖሌጅ ፓርት ይመጣል። ምን ማለት ነው ኖሌጅ ፓርቱ? ኢትዮጵያ እኮ እንደዚህ ነው የምናደርገው፣ እዚህ ጋር ለካ ሰላምታ እንደዚህ ነው እንዴ? እኛ ኢትዮጵያ ጋር እኮ በትከሻ ነው፣ እዚህ ጋር ግን ትከሻ የሚባል ነገር የለም። ኮምፔር ኤንድ ኮንትራስት ታደርጋለህ። ሚሞሪ ሪዝኒንግ ትጠቀማለህ። ካለፈው ነገር ጋር ከምታውቀው ነገር ጋር ኮምፔር ታደርጋለህ።
ኖሌጅ ፕራይቬት ኖሌጅ በመጠቀም አሃ ብለህ የሚገባ ነገር አለ። አሁን ገብቷል። ከገባህና ከተረዳህ በኋላ ነው ወደ ምን የምትሄደው? ወደ አክሽን። እኔም ለምን ይቅርብኝ፣ አሁን ገብቷል። እነሱ አሜሪካኖች የሚያደርጉትን ነገር አንተም ታረጋለህ፣ አክት ታረጋለህ። መጎረር ካለብህ ትጎረራለህ፣ መስራት ካለብህ ትሰራለህ። ግን መጨረሻ ላይ ነው። አያችሁ፣ ይህን ሁላ ደረጃ አልፈን ነው ዲሲሽን ምን ወስነው ወደ አክሽን ምን ገባው፣ የሆነ ነገር ምናደርገው። ግዴታ የሰው ልጅም ማሽንም አኒማልም እነዚህ ፕሮሰሶችን አልፈው ነው የሆነ ነገር የሚያደርጉት። ዳታ፣ ኢንፎርሜሽን፣ ኖሌጅ እና ዊዝደምን አልፈው ነው የሆነ ነገር የሚያከናውኑት። አናውቀውም፣ ግን ሳናውቀው እናደርገዋለን ነው። መማር ዋና ዓላማው ዝም ብሎ ተምሮ ማለፍ አይደለም። እርግጥ ለርኒንግ አውትካሞችን አቺቭ አድርገናል። ዲፋይን ኤንድ ዲፍሬንሺየት ነበር ለርኒንግ አውትካሙ። ዲፋይን አድርገናል አራቶችን፣ ዲፍሬንሺየት አንዱን ከአንዱ ለይተናል። ይኸው በተሳካ መልኩ ለይተናል። ዲፋይንም አድርገን ጨርሰናል። ግን ትምህርትም ከዛ ያለፈ ነገር ነው። ከሪል ላይፍ ጋር ምን ማድረግ መቻል አለብን? ከህይወት ጋር የተማርነውን ነገር ማገናኘት መቻል አለብን። ዋናው ቁም ነገር እሱ ነው። ሰው ከህይወት ጋር እስኪናገናኘው ከህይወታችን ጋር እነዚህ ዲአይኬ ደብሊዎችን ከህይወት ጋር ስናገናኘው ምንድን ነው የሚነግረን ነገር? ህይወታችን ላይ ምን ነገር አፕላይ እንድናደርግ ነው የሚነግረን? ይህን ነገር በማድረግ ኮንክሉድ እናደርጋለን። እንደምናየው ፒራሚድ ላይ ዲአይኬ ደብሊው ፒራሚድ ላይ ከታች ምን አለ? ዴታ፣ ኢንፎርሜሽን፣ ኖሌጅ፣ ዊዝደም። ይህ ፒራሚድ የሚነግረን ነገር የለም ትላላችሁ? የሆነ ነገር አይነግረንም ብላችሁ ታስባላችሁ? እንዳያችሁት ከታች ሰፊ ነው ዴታው። በጣም ብዙ ነገሮች እናያለን፣ እንሰማለን፣ ምን እናደርጋለን። እዚህ ጋር በጣም ብዙ ነበረ፣ እዚህ ጋር እያነሰ፣ እዚህ ጋር እያነሰ፣ እዚህ ጋር ትንሽ ነው ያለው። ሰው የሚያወሩ ሰዎች የት ጋር ዝም ብለው ወሬ ጀስት የሚያወሩ ሰዎች የት ጋር ነው ያሉት? ታች ጋር ነው ያሉት። the more you grow the more you explain it simply። እውቀት እያደገ እየደረጀ ከፍ እያለ በሄደ ቁጥር ነገሮችን አታንዛዛም። በአጭሩና በቀላሉ ምን ታደርጋለህ ነው ኤክስፕሌን ታደርጋለህ። ዛትስ ዊዝደም። ልክ አልበርት አንስታይን እንዳለው እኮ ነው። አንድን ነገር በቀላሉ መግለጽ ካልቻልክ እና ካልገለጽከው ያ ነገር አልገባህም ማለት ነው ይላል። ምን አድርጉ? የቀረማችሁትን ዴታ፣ የቀረማችሁትን፣ የሰማችሁትን፣ ያያችሁትን፣ ሴንስ ያደረጋችሁትን ነገር በሙሉ እንዲሁ ዝም ብላችሁ አትለፍልፉ። ምን አድርጉት? ኦርጋናይዝ አድርጉትና ወደ ኢንፎርሜሽን አሳድጉት። ዜን ይህንን ነገር ደግሞ አንደርስታንድ አድርጉትና ወደ ኖሌጅ ቀይሩት። ኖሌጃችሁን ደግሞ ይዛችሁ ቁጭ አትበሉት። በጣም ከፍ አድርጉትና ዊዝደም አድርጉት። ያ ማለት ወደ አክሽን ቀይሩት፣ ተግባራዊ አድርጉት። ያ ነው እነዚህ ዲአይኬ ደብሊው የሚያስተምሩ ሪል ላይፍ ላይ እንደዛ ነው። መለፍለፍና ማውራት ሳይሆን በጣም ብቃት ያለው ሰው በትንሽ ቃል ብዙ ነገር ኤክስፕሌን ያደርጋል። የተግባር ሰው ነው። ስለዚህ እንደዛ አድርጉ። ማወቅ ያለባችሁ ዳታ ሜክ ኖይዝ አይታችኋላ። ስትጥር ያለ ነው በጣም ብዙ ስለሆነ ዳታ ሜክ ኖይዝ በት ዊዝደም ሜክስ ዩ ስታንድ አውት ኦፍ ዘ ክራውድ። በት ዊዝደም ምን ያደርጋችኋል? እናንተ ከስብስብ ውስጥ ከፍ ወዳለ ደረጃ ይወስዳችኋል። ስለዚህ ምን ሁኑ ነው? ብልህ ሁኑ ነው። የማን መልእክት ነው? የዲአይኬ ደብሊው መልእክት ነው። ህይወታችን ጋር ይህን ነገር አፕላይ እናርግ። ሰው የዛሬው ትምህርታችን ይህን ይመስላል። ቀጣይ ስለ ሲስተም፣ ስለ ትልቁ ነገር እናይና ኢንፎርሜሽን ሲስተም የሚለውን ማጂክ በጋራ ምንድን ነው የሚለውን ነገር እናያለን። እስከዛ ድረስ ፈጣሪ ሁላችንም በሰላም ያቆየን እላለሁ። ቻው።